የሙዚቃ አፍቃሪው በመዝናኛ ዝግጅቶች ላይ በሀገራችንና በውጭ ዓለም ደረጃቸውን በጠበቁ መድረኮች ስራቸውን ሲያቀርቡ ያውቃቸዋል። የማሪ ብራዘርስ የሙዚቃ ባንድ አባላትን በመድረክ ስራቸው ከድምጻውያኖች ጋር በመናበብ በእያንዳንዱ የሙዚቃ መሳሪያ ድምጽ በተመጠነ የመሳሪያ ጨዋታቸው በድምጽ ሲስተም የስፒከሮች አቀማመጥ የድምጽ ምጣኔ ሰፊ ሙያዊ ጥንቃቄ ያደርጋሉ ይሏቸዋል ሙያተኞች የማሪ ብራዘርስ የሙዚቃ ባንድ አባላትን። የአንድን ድምጻዊ ኮንሰርት ለማወደስም ሆነ ለመተቸት ዋናው መሰረታዊ ጉዳይ ሆኖ የሚቀርበው በመድረክ የሚቀርበው አጃቢ ባንድ ወሳኝነት እንዳለው ምንም ጥርጥር የለውም። በዚሁም ከበርካታ የጥበብ ሰዎች ጋር የሙዚቃ ማጀብ ስራቸውን በብቃት በመወጣት የሰሯቸው ስራዎች ተጠቃሽ ናቸው። ህዳር 1998 ዓመተ ምህረት ነው ይሄ የምታዩት የማሪ ብራዘርስ የሙዚቃ ቡድን የተመሰረተው። ዛሬ በሙዚቃ ሰዎችና ስራዎቻቸው ፕሮግራማችን እንግዶቻችን ናቸው። ቆይታችሁ ከኛ ጋር ይሁን። አድማጭ ተመልካቾቻችን ጥሩ ጊዜ እናሳልፋለን። ሄኖክ መድረኩ ልልቀቅ ወይስ ለሚኖረን ቆይታ ሁሉ ከልቤ ነው ማመሰግነው። Yeah.
ግን ጠቀሜታው ምንድነው? በሙዚቃ ውስጥ ስትኖር ያገኘው ጥቅም ላይ አንድ መልስ ደስተኛ ያደርጋል። የማሪ ብራዘርስ ባንድ መስራቾች የሙዚቃ ባህል ከነበራቸው ከሁለት የሙዚቃ ሰዎች የተገኙት አራት ወንድማማቾች ሄኖክ፣ ሮቤል፣ ሉዋም ሐላል ይባላሉ። እዚሁ አዲስ አበባ ነው ተወልደው ያደጉት። እናታቸው አጼነሽ አበበ ትባላለች። በሀገር ፍቅር ቲያትር በሙዚቃ ስራ ውስጥ በተወዛዋዥነት ቀደም ሲል የሰራች ሲሆን በአሁኑ ጊዜ በህፃናት ቲያትር በኦዲዮ ቪዥዋል ሙያ ላይ ነው ያለችው። አባታቸው ከዚህ ዓለም የሌለው የሙዚቃ ሰው ግጥምና ዜማ በመድረስ በትግርኛ ዜማዎችን የሙዚቃ መሳሪያ ሳክስፎን በመጫወት ለረጅም ጊዜ በሀገር ፍቅር በሙዚቃ ስራ ያሳለፈ በመጨረሻም በኦዲዮ ቪዥዋል ሙያ ላይ ተሰማርቶ ነበር። ማሪ አብርሃ በ1972 ዓ.ም ለሙዚቃ አፍቃሪው በዘመናዊ ምርጥ የትግርኛ ዘፈኖች በጥቁር አንበሳ የሙዚቃ ባንድ አጃቢነት ሙሉ አልበም አቅርቧል። أتناقض في مناخي قلتو ترزيري بايكي مسملك أنا بابي وعليك دربلك زيما يري كان يعلانتي سيمش ليتو بحساب سيقواز كوكتي ونعتفتو تزتاش سيقواز بجوسي كوشاكوش بچين نتنكسو بايته وارولبي هيدا تملسو ካባታችሁ ልዩ ነገሩና ጥሩ ነገር ነበር የምትሉት ለቤተሰብ ምን አለ ለናንተ አውርሶ ያለፈው ከሙዚቃ ስራ ህይወት ውጪ? ያ እንግዲህ ቤተሰቡን በጣም ይወድ ነበር። መስዋዕትነት ይከፍላል ለማንኛውም ጥሩ አባት። የሱ ትልቁ ኳሊቲ ግን ለቤተሰቡ ከራሱ ይበልጥ ትልቅ ቫልዩ ነበረው። እንጃ እንዴት በቃላት መግለጽ አልችልም። የሚኖረውም በቃ ለፋሚሊው ለልጆቹ ነው። ሌላ ህይወትም የለውም ማለት ይቻላል። ምክንያቱም ብዙ መስዋዕትነቶች አድርጓል። ብዙ እድሎች ለቤተሰቡ ብሎ ያሳለፋቸው እድሎች አቃለው
ህይወቱ እስኪያልፍ ድረስ በቃ ስለ ቤተሰቡ ስለ ልጆቹ የነበረው ፍቅር እንደዚህ በቃላት ተገልጾ አይቻልም። ጥሩ አባት ነበር። ሙዚቃ ከቤተሰቡ ባህል ነበረ። ሙዚቃ ከቤተሰቡ ባህል ከነበረ ወደ እናንተ እንዴት መጣ? ያው ቅድም እንግዲህ እንዳነሳሁት ቀስ በቀስ ነው። ቤት ውስጥ አባታችን ዜማ ሲሰራ ትዝ ይለኛል፣ ይወራል። እነሱ ሲያጠኑም ሄደና የማየት እድሉ ነበረን። ቲያትር ቤት ውስጥ ሄደው ሲያጠኑ ከባንዱ ጋር አሬንጅመንት ተደርጎ ምናምን ቁጭ ብለው ሲያጠኑ እሱንም እናያለን። ከዛ ደግሞ ህዝብ ሲያቀርቡም ድረስ በጣም እድሉ ነበረን። በየጊዜው በየወቅቱ እየሄድን እናይ ነበር። ሌላው ግን ምንድነው ሁለተኛ ትልቁ ኢንፍሉዌንስ ያመጣው ቤተክርስቲያን በ10 በ11 በ9 ዓመታችን የቤተክርስቲያን ኳየር ውስጥ አክቲቭ ሜምበሮች ሆነን ከዛ መዘመር መድረክ ላይ ወጥቶ ለሰው መዘመር ቤተክርስቲያን ውስጥ መዘመር መዝሙሩ ለመጻፍ መሞከር ከዛ ከፍ ስንል ደግሞ እድሎች መጡ። ትምህርት እዛው ቤተክርስቲያን ውስጥ ትንሽ ኮርሶች መውሰድ ጀመርን። ቀስ እያለ መጨረሻ ሮቤል ያሬድ ሙዚቃ ትምህርት ቤት ጆይን አረገ። እኔ ተከተልኩት። ከዛ ሁለታችን ደግሞ ቤት ውስጥ እነሱን ሁለታቸውን አስተማርናቸው ማለት ነው። የልጅነት ጊዜ ጨዋታችሁን እንዴት ነበር የምታሳልፉት ወንድማማቾቹ? እዚህ ላይ ሁላችሁንም ይመለከታል። ምክንያቱም ጨዋታ ነውና የሚያስታውስ ብዙን ማውራት ይችላል። ሄኖክ ባለው ላይ አዲሽናል ለመጨመር ብዙ ነገር እሱ ያለው ነው። ምንድነው ለየት የሚያደርገው ነገር በጣም ክሎዝ ነበርን። ስፔሻሊ እኔ ሄኖክና ሉዋም አላል ትንሽ በእድሜ ከኛ ታናሽ ነው፣ ግን እኛ ስፔሻሊ ሶስታችን በጣም ክሎዝ ነበርና እንደ ወንድም ብቻ ሳይሆን አዘ ፍሬንድም በጣም ክሎዝ ነበርን። ኢቭን የምንጫወታቸው ጨዋታዎች ምናምን በብዛት አንድ ላይ ነበረ። ኢቭን ትዝ ይለኛል በጣም ትንንሾች እያለን ባንድ ምንም ቫልዩም ሳናቅ ጊታሩን ምናምን ባንድ ብለን እንደዚህ ፐርፎርም እናደርግ ነበር ግቢ ውስጥ ዝም ብሎ። እሱ ሜሞሪ በጣም ትዝ ይለኛል። ምንም የዛኔ አሁን ያለንበትን ፖይንት አታውቂውም፣ ግን እንደዚህ አይነት ጨዋታዎች ምናምን እንጫወት ነበር። እንደገና ደግሞ ቤተሰቦቻችን ምንድነው ትልቅ ያደረጉት ነገር የወሰዷቸው ዲሲሽኖች አሉ። አንዳንድ በጣም ጥሩ ዲሲሽን በጣም ትንንሾች እያለን ካቶሊክ ካቴድራል ጆይን አደረግን። የዛኔ በማህበሮች አሉ ኤቢሲ ያሉ የሚወርዱና እነዛ ውስጥ ፓርቲሲፔት የማድረግ ቻንስ ያገኛል። ከዛ በጣም ከሙዚቃ ጋር ክሎዝ እዛ ሁሌ ይዘመራል። ኳየር ቅናቶች አሉ። እነዛን ነገሮች ፓርቲሲፔት ማድረግ ስንጀምር ያ ትልቅ ቤተሰቦቻችን ያደረጉት ነገር ነው። ትልቅኛ በማናቅበት ሰዓት ያን ነገር ኢንፍሉዌንስ መፍጠራቸው አሁን ያለበት ፖይንት በጣም ትልቅ ነው። ተማሪ ነበርኩ እነሱ በሚሰሩ ሰዓት እነሱ ነበር በቲቪ ምናምን ያየው ኢንስፓይሬሽኑ ነበር ለመስራት ላይ ፈልግ ነበር በጣም ባንዶች ገብተው መስራት እንደነሱ ሄኖክም ዛሬ ሲሰራ ቲቪ ላይ ያለው እና ደስ ይለኛል ነበር በጣም ከዛ ጊዜ በፊት ግን አባታችን በቤት ያለ ላይክ እዚህ ለኛል ከበሮ ይዞ መጣ ማለት ነው ከክፍለ ሀገርና በቃ ከዛ በኋላ ነው ላይክ በጣም ደስ ያለኝ ሶስት ከበሮ ናቸው ባህል ከበሮች ይዞ መጣ ማለት ነው። ያን ህፃን ያለው በቃ እንጨት እዚህ በቃ እዚህ ከበሮ እና ላይክ በጣም አንሻለውና ላይክ እናቴ ትቆጣለች በቃ መሽ ተኛ ምናምን እንደዚህ ሳይሆን ነበር በቃ በጣም ደስ ብሎ ተፈጥሮና ላይክ ያን ነው በቃ ደስ ያለኝ ነፃ ነበር ሙዚቃ ላይ ሁላችንም ነፃ ነበርና ከዛ በኋላ እኔ ሮቤልም ያው ወደ ውጭ ሲመጣ የተለያዩ እንትኖች ይመጣ ነበር ላይክ ዘፈኖች አልበሞች ይመጣልና ላይክ ከሱ ጋር ሞር ሙዚቃ ላይ ከልጁ በተለየ ሮቤል ሞር በጣም ይፈልግ ነበር ሙዚቃው ላይ ያለ ነገር እንዲዳበር ይፈልግ ነበርና ብዙ ነገሮች ያሳየኝ ነበር እና ይሄ ነው እንግዲህ በተናጠል ነው ስትሰሩ የነበረው የተለያየ ቦታ ነው ግን ዋናውና መሰረታዊ ምክንያታችሁ እንዴት ተሰባስቦ የባንዱን ቡድን ለመመስረት ራእያችሁ የተሳካበት ምክንያቱ ምንድነው? ብዙ ነገር ነው። አንድ የተለየ ነገር አለ። በመሃል ግን የተገጣጠሙ ጥሩ ነገሮች ነበሩና አጋጣሚዎች እነዛን አጋጣሚዎች እስቲ አሁን አንድ ሰው መቼም ራእይ ሲኖረው ራእዩ ሊሳካለት የግድ ነው አጋጣሚ ይኖራል። እውነት ነው። ያ አጋጣሚ ምን ነበር? እንግዲህ እንደ ቅድም እንዳወራነው የተወሰኑ ዓመታት እናወራለን እንዴት ነው የምናደርገው ባይመቼ ነው የምንጀምረው ቆይ ትንሽ ታይሚንግ አቅም የሆኑ ነገሮች መደራጀት ነበረባቸው። ለምን ኢኩዊፕመንት ወሳኝ ነው።
ሀሳባችንን አሰባስበን ወደ አንድ ነገር ለምን ከዛ በፊት የነበረው ስቴፕ እሱን ሁሉ ትተው ነው እነሱ ዱባይና አብረው መስራት ትተው እኔም ከምሳተፍባቸው ባንዶች ትቼ ነው ፉል ታይም ነው መስራት ያለብን። እሱን እያወራን እያለን በአጋጣሚ የዘሪቱ ከበደ አልበም ወጥቶ በጣም ጥሩ ደረጃ ላይ ነበር። ከዘሪቱ ጋር ለረጅም ዓመት ከመጀመሪያ ጀምሮ ትውልድ ያለች በድምፃዊነት ከኤሌመንተሪ ጀምሮ እንተዋወቅ ነበር። ከዛ በኋላ ካሴቷ እንደወጣ በቃ ኮንሰርቱን እንደምታስብ አጫወተች። እና ሮቤል ዱባይ ነበር። በጣም ጥሩ አጋጣሚ ነው። እኛም ከዚህ ጉዞ በኋላ ባንዳችን እንደምንሰጥ እያሰብን ነበር። ለምን በዚህ አንጀምረው በሚል ሀሳብ መጣ። በጣም ደስ የሚል እድል ነው። ከዛ ከነሮቤል ጋር ተደዋወልን። በጣም ጥሩ ነው። በቃ ጊዜም ታይሚንጉም ጥሩ ሆነ። ለምን ጉዞ ዘሪቱ ተፈጠረ። ወደ ጥናት ገባን። የመጀመሪያው መመረቂያ ስራ ሆነ። ለዛ ነው ተመለሺ ግቤ ተመለሺ በሄድሽበት መንገድ ላትደርሺ ተመለሺ ግቤ ተመለሺ ወጥመድ እንዳይዝሽ ተመለሺ ተመለሺ ግቤ ተመለሺ ተመለሺ ግቤ ተመለሺ በሄድሽበት መንገድ ላትደርሺ ተመለሺ ግቤ ተመለሺ ወጥመድ እንዳይዝሽ ተመለሺ ተመለሺ ግቤ ተመለሺ ተውበሽ አምረሻል ማራኪ ሆነሻል የሰው ልቦና ቀልብንም ስበሻል ምን ያደርጋል ታዲያ ማስተዋርቆሻል ውበት ብቻ ቅርስሽ ምን ያደርግልሻል ምን ያደርግልሻል ምን ያደርግልሻል ምን ያደርግልሻል ምን ያደርግልሻል ተመለሺ ግቤ ተመለሺ በሄድሽበት መንገድ ላትደርሺ ተመለሺ ግቤ ተመለሺ ወጥመድ እንዳይዝሽ ተመለሺ ተመለሺ ግቤ ተመለሺ ተመለሺ ግቤ ተመለሺ በሄድሽበት መንገድ ላትደርሺ ተመለሺ ግቤ ተመለሺ ወጥመድ እንዳይዝሽ ተመለሺ ተመለሺ ግቤ ተመለሺ ብረሪ ብረሪ ብለው ይለቁሻል አጥንትሽ ሳይጠና ያቸኳኩሉሻል ይሄ ውበት አልፎ ኋላ ይቆጭሻል እርግቤ ተመለሽ ትዕግስት ይሻልሻል ትዕግስት ይሻልሻል ትዕግስት ይሻልሻል ትዕግስት ይሻልሻል ትዕግስት ይሻልሻል ተመለሺ ግቤ ተመለሺ በሄድሽበት መንገድ ላትደርሺ ተመለሺ ግቤ ተመለሺ ወጥመድ እንዳይዝሽ ተመለሺ ተመለሺ ግቤ ተመለሺ ተመለሺ ግቤ ተመለሺ በሄድሽበት መንገድ ላትደርሺ ተመለሺ ግቤ ተመለሺ ወጥመድ እንዳይዝሽ ተመለሺ ተመለሺ ግቤ ተመለሺ የድሎት ቢመስልም ወጥመድ በዝቶበታል ሳይዝሽ አይቀርም ምድር ተብለጭልጫ ጣፋጭ ብትመስልም ወፌ ሆይ አስተውይ አታላይ ናት ዓለም 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 ተመለሺ ግቤ ተመለሺ በሄድሽበት መንገድ ላትደርሺ ተመለሺ ግቤ ተመለሺ ወጥመድ እንዳይዝሽ ተመለሺ ተመለሺ ግቤ ተመለሺ ይሄ
ሄኖክ ያንተ ድርሻ በዚህ በሙዚቃ ስራ ውስጥ ምንድነው ብለህ ትላለህ? በባንዳችን ውስጥ እንግዲህ ኪቦርድ ጫወታለሁ፣ እዘፍናለሁ። ከዛም ባሻገር ዜማ፣ ግጥም፣ ቅንብር ውስጥም አለሁበት። ሁሉንም እሞክራለሁ። ባንዳችንንም ለመምራት እሞክራለሁ። እንግዲህ ለዚህ ነው ልሰራለሁ። እዚህ ላይ ግጥም፣ ዜማ የማቀናበሩን ስራ አለውበት በሙዚቃ ስራ ድርሻዬ ነው እያልከኝ ነውና የሙዚቃ አልበም እንዳለ አውቃለሁኝ። እኔ ይሄ ነው ከምለው ይልቅ እስቲ አንተ አጫውተን ስለ ሙዚቃ አልበም ስራዎች ወደፊት ስለመስራት ምን አስበሃል? አዎ ትንሽ ቆይቷል። እንግዲህ ገና ወደ ባንድ ጆይን ካረኩ በኋላ ወደ ዛይንስ ኤክስፕረስ እየሰራው በተጓዳኝ ስቱዲዮ ውስጥ ማቀናበር ጀምሬ የራሴን አንድ አልበም ሰርቻለሁ። ወደ 5-6 አመት አካባቢ ሆኖታል። የመጀመሪያ የሙከራ ስራ የነበረ ከረንትሊ አሁን ሌላ አልበም እየሰራው ነው ከባንዱ ጋራ እንደ እግዚአብሔር ፈቃድ ወደፊት ይወጣል። እሱ ላይ እየሰራው ነው። ካለኝ መረጃ ግጥም ዜማ የመድረሱ ሁኔታ በወንድማማቾች ውስጥ የሌላም እጅ ያለበት ስራዎች አሉ የሚሉ ነገር ሰምቻለሁ። ግን እስቲ አንተ ለራስ ከሰራሃቸው ስራዎች ውጪና ወንድሞች ሰርተዋል ብለህ የምትለው የማን የሙዚቃ ሰው ላይ አሻራችኋል? እንግዲህ ቅንብርን በተመለከተ እኔና ሮቤል ብዙ ተሳትፎ ነበረን። እኔ ዜማና ግጥም በተጨማሪ ለጥቂት ለማይባሉ አርቲስቶች ከዚህ በፊት ሰጥቻለሁ። እንደ ጸደኒያ ገብረ ማርቆስ ዜማና አንድ ግጥም ካሴቷ ላይ ያለ አልበሟ ላይ ያለ፣ ለዘሪቱ ከበደ እንዲሁ አልበሟ ላይ ያለ አንድ ዜማ፣ አብርሽ ዘጌት ከመጀመሪያ ለእሱ የሰጠሁት። ከዛም በኋላ የተለያዩ ወጣት ድምፃውያኖችን እንደዚህ የሰጠኋቸዋል። ከጥቂቶቹ እነዚህ ናቸው። ህፃናት ሆነው በሰፈር ውስጥ እንደ ሙዚቀኛ የሆኑ የወዳደቁ ነገሮች ድምጽ እንዲሰጧቸው እያደረጉ እንደ ባንድ ሲጫወቱ የነበሩት በአንድ ሙያ ውስጥ የተሰማሩት የአንድ ቤት ልጆች አባታቸው ስለ ጃክሰን 5 ያወራላቸው በህፃንነታቸው ከአካዳሚክ ትምህርት ጎን ለጎን ሙዚቃን እንዲጫወቱ እና ሙዚቃን ለራሳቸው ደስታ ከፈለጉም ለሌሎች መጫወት እንዳለባቸው ይነግራቸው ነበር። ማህሪ አብርሃ አባታቸው በሀገር ፍቅር ቲያትር የራሱ ቢሮ ነበረውና ልጆቹ እሱ ቢሮ እየሄዱ ሙዚቃ ያዳምጡ፣ በቤታቸውም ውስጥ እንዲሁ የአሜሪካን ሙዚቃዎች በአባታቸው ዘመን የነበሩ ቀደም ያሉትን የማዳመጥ እድል ነበራቸው። እናም ሙዚቃ ባህላቸው ሆኖ ዛሬ ለደረሱበት ደረጃ አድርሷቸዋል።